አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ቤተሰቦች እንዴት ናችሁልኝ? ዛሬ ማሳያችሁ አጭር ቪዲዮ ነው። እሱም ምንድነው አማርኛ ፎንቶችን እንዴት አድርገን አውርደን መጠቀም እንደምንችል ነው። ብሮዘራችን ውስጥ እንገባለን፣ ክሮም እንከፍታለን ወይም ደግሞ ጉግል ሊሆን ይችላል። ሰርች ባሩ ላይ እንሄድና ሰርች ማድረጊያው ላይ እንሄድና ምን ብለን እንጽፋለን? ፎንት ዶት ኢቲ ብለን እንጽፋለን። ልክ እንደዚህ ካልን በኋላ ጎ እንለዋለን። ዘን ዌብሳይቱ ይመጣልናል። እንደዚህ በዛ አይነት መልኩ ዌብሳይቱ ይመጣልናል። በመቀጠል ሶስቱን ነጠብጣብ ነክተን ዲስክቶፕ ሳይት የሚለው ላይ እናደርገዋለን። ዲስክቶፕ ሳይት ላይ እናደርገዋለን። ኦኬ ዲስክቶፕ ሳይት ላይ ካደረግነው በኋላ ልክ እንደዚህ ብዙ አይነት የአማርኛ ፎንቶች አሉ። ከነዚህ ውስጥ ሁሉንም ማውረድ ከፈለግን አሁን ለምሳሌ ይሄንን ለማውረድ ከፈለግን እንነካዋለን። ከነካነው በኋላ ኦኬ ድረገጹ ላይ ገብተናል። ዘን ዲስክቶፕ ሳይት የሚለውን አድርገናል። አሁን ለምሳሌ ይሄንን እናውርድ እንነካና እንደዚህ ከነካነው በኋላ እቺ አለች ቤቷ እቺ ዳውንሎድ ማድረጊያ ናት። እሷን እንነካታለን። ዳውንሎድ እንለዋለን። እኔ ከዚህ ቀደም ስላወረድኩት ነው ዳውንሎድ ሆኖልናል ማለት ነው። በመቀጠል ሌላ እንጨምር። ይሄንኛውንም ዳውንሎድ እናድርገው። እቺን ነክተን ዳውንሎድ እናደርጋለን። አሁን በድጋሚ እያለኝ ነው ዳውንሎድ ሆነ ኮምፕሊት አደረገ። በዛ አይነት መልኩ ሌሎችንም ታወርዷቸውና የተለያዩ ፎንቶች አሉ። ካወረዳችሁ በኋላ ለምትጠቀሙበት አላማ ማይክሮሶፍት ላይ ሊሆን ይችላል ወይ የተለያየ አፕሊኬሽን ላይ ሊሆን ይችላል። እኔም ማሳያችሁ ፒክስል ላብ ላይ እንዴት አድርገን እንደምንጭን ነው ማሳያችሁ። ኦኬ ዘን እንዴት አድርገን እንጭናዋለን በሚለው ጉዳይ ላይ ፒክስል ላብ እቺኛይቱ ፒክስል ላብ በሌላ ቪዲዮ እንትን እላችኋለሁ አሳያችኋለሁ። አሁን እዚህኛይቱ ፒክስል ላብ ላይ ጭነን ማሳያችሁ። እዚህኛይቱ ላይ አጫጫኑን ነው ማሳያችሁ። እዚህኛይቱ ያላችሁ እንዴት አድርጋችሁ እንደምትጭኑ ሌላ ጊዜ ቪዲዮ ሰራላችኋለሁ። አሁን እቺኛይቱን እንከፍታታለን። ዘን ልክ ቴክስት ከጻፍን በኋላ ፎንት የሚለው ውስጥ እንገባለን። በመቀጠል ማይ ፎንት ላይ እንገባለን። ዘን እዚች ቲ ምልክቷ ላይ እንገባለን። ቲ የምትለው ውስጥ እንገባለን። ዳውንሎድ ውስጥ ነው የሚቀመጠው። ዳውንሎድ ውስጥ ይቀመጣል። ነገር ግን እኔ በፋይል አድርጌ ፎንት ኮሌክሽን የሚለው ላይ አድርጌዋለሁ። ዘን ሁሉንም እነዚህን እናስገባቸዋለን ማለት ነው። ሰሌክት እያደረግን አድ ሰሌክተር ትሉታላችሁ። ከዛ ላይክ እንደዚህ ይገባል ማለት ነው። አያችሁት? እና እንደዛ አያደረጋችሁ ፎንቱን አውርዳችሁ መጠቀም ትችላላችሁ። ፍሪ ነው። በሚቀጥለው ቪዲዮ በሌሎች ትምህርቶች እስከምንገናኝ ላይክ ኤንድ ሰብስክራይብ ማድረግ እንዳይረሱ። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።